መምህር እንድርስ አደማመጥ ይባላል። የባዮሎጂ መምህር ገርባ አንልጋሽ ሁለተኛ ደረጃ ትምህርት ቤት ነው። ኦኬ ማይክሮስኮፖቹ እንግዲህ መምጣት ለኛ በጣም ከፍተኛ አስተዋጽኦ አድርጎልናል። ከዚህ በፊት ማይክሮስኮፕ ስለ ፓርታቸው ዝም ብለን በቲዎሪካል ነበር የምናስተምረው። አሁን ግን በተግባር እያንዳንዱ ተማሪ እያየ እያረጋገጠ መማሩ ትምህርቱን ተጨባጭነት የሚያደርግልን ስለሆነ በጣም ደስ የሚል ነው። አቅርቦ ሊያሳይ የሚችል መሳሪያ ነው። ይህን እናረጋግጣለን ማለት ነው። እያንዳንዳቸው መታቸው ያለና እንግዲህ ተማሪዎቹ ዝም ብለው ከሚማሩ ይልቅ በተግባር መማራቸው በጣም የሚያስደስታቸውና አይረሴነት ባህሪ እንዲኖረው ያደርግላቸዋል ማለት ነው። ስለዚህ በተግባር ማየታቸው እንደውም ፍላጎታቸውን የሚጨምርና የትምህርት ፍላጎታቸውን ኢንክሪዝ ያደርጋል። ለእኛ አግዞናል። ስለ የሴሎችን አቀማመጥና በማይክሮስኮፕ አጉልቶ ማሳየትን ተምረናል። የሽንኩርቶችን ሴል አጉልቶ በደንብ አጉልቶ የሚያሳየን